ዛሬ አንድ አስገራሚ እውነታውን ልንገራችሁ። ይህ ምንድን ነው ካላችሁ፣ በእርግጥ በአሁኑ ሰዓት ላይ በዓለም ላይ እየተካሄደ ባለው ጦርነት አንድ ትልቅ ማስታወስና ማወቅ ያለብን ነገር አለ። ያ ምንድን ነው ካላችሁ፣ አሜሪካ በእውነት እስራኤልን ለማገዝ ነው ወይስ ከኢራን የምትፈልገው ጥቅም ኖሯት ነው እስከ ዛሬ ድረስ ይህም ያክል እየተዋጋች ያለው? በደንብ ተከታተሉ፣ ይዩት። እኛ ሁላችን ወይንም እኛ በምናስበው አንግል አይደለም እነሱ ጦርነቱን ሆነ ነገሮችን እያካሄዱ ያለው። ባይዘው እኛ ምስኪን ነን በእውነት። እኛ ዳይሬክትሊ ነው የምናስበው፣ ነገር ግን እነሱ ኢንዳይሬክትሊ በውስጣቸው የሚታወቁ በጣም ብዙ ነገር አለ። ያ ማለት ያልኩት እኛ በምናስበው አቅጣጫ አይደለም። አንድ ትልቅ እውነታውን ልንገራችሁ። በዚህ ከነዳጁ ጋር በተያያዘ ነገር በዓለም ላይ አንደኛ የነዳጅ ክምችት ያለባት ሀገርና በዓለም ላይ አንደኛ የነዳጅ ምርት የሚታመርትበት ሀገር፣ ሁለት እነዚህ ልዩነት አላቸው፣ የነዳጅ ክምችትና የነዳጅ ምርት። ስለዚህ በዓለም ላይ የነዳጅ ምርት ወይንም አይደለም የነዳጅ ክምችት ያለባት ሀገር ወይንም ሀገሮች በአንደኛ ደረጃ ማናት? ቬንዙዌላ ናት። በዓለም አንደኛ የነዳጅ ክምችት ያለባት ሀገር ቬንዙዌላ፣ በመቀጠል ሳውዲ አረቢያ፣ በመቀጠል ካናዳ፣ ኢራን፣ ኢራቅ፣ ኩዌት እያለ ይወርዳል። ደግሞ በዓለም አንደኛ የነዳጅ ምርት የሚታመርትበት አገር አንደኛ አሜሪካ፣ ሁለተኛ ራሽያ፣ ሶስተኛ ሳውዲ አረቢያ፣ አራተኛ ካናዳ፣ አምስተኛ እያለ ይወርዳል። ሁላችን እንደምናውቀው ከአንድ ወር በፊት የአሜሪካው ፕሬዝዳንት የቬንዙዌላን ፕሬዝዳንት እስከ መኖሪያ ቤታቸው ድረስ መጥቶ ከቬንዙዌላ አንስቶ እስከ አሜሪካ ድረስ ወስዶታል። ይሄ ለምን ይመስላችኋል? እንግዲህ እንደነገርኳችሁ ቬንዙዌላ በዓለም በነዳጅ ምርት ወይ በነዳጅ ክምችት አንደኛ የነበረች ሀገር ናት። ነገር ግን ቬንዙዌላ ይሄ ነዳጅ ለዓለም ገበያ አላቀረበችም። ያላቀረበችበት ምክንያት ለምንድን ነው? አንደኛ በቬንዙዌላ ውስጥ የተከማቸው ነዳጅ እንዲሁ በቀላሉ አውጥታ ለገበያ ማቅረብ አትችልም። ምክንያቱ ምንድን ነው? ነዳጁን ለማጣራትም በጣም የረቀቀ መሳሪያ ወይንም ቴክኖሎጂስት የሆነ መሳሪያ ይፈልጋል። ሁለተኛ ደግሞ በጣም ብዙ ወጪ ይጠይቅባታል። ስለዚህ ይሄ መሳሪያ ማግኘት ስላልቻለችና ይሄን ገንዘብ ወይንም ይሄን የሚያክል ወጪ አውጥታ ለገበያ ማቅረብ ባለመቻሏ እስከ ዛሬ ድረስ የራሷን የነዳጅ ክምችት አስጠብቃ ቁጭ አድርጋለች። ቬንዙዌላ ሌላ ሀገር ጣልቃ ገብነት ቢኖር ኖሮ ይሄን ነዳጅ ለገበያ ማቅረብ ትችል ነበር፣ ነገር ግን አልፈለገችም። ስለዚህ አሜሪካ በቬንዙዌላ ላይ ያለው የነዳጅ ክምችት ሀይ መሆኑን ታውቋለች። ስለዚህ ዋናው ታርጌቷ በዚህ ነዳጅ ላይ ጣልቃ በመግባት ነዳጇን ለራሷ እንድትሸጥ ለማድረግ እና ለነዳጇ ምርታማነት የሚያስፈልገውን እቃም ሆነ ገንዘብም ለማቅረብ ስትፈልግ የቬንዙዌላን መሪ ሀሳብ ቢታቀርብም እምቢ በማለቱ ከቬንዙዌላ ከመኖሪያ ቤት እስከ አሜሪካ ወስዳለች። ምስጢራዊ የሆነ አካሄድ ነው የምታካሄደው አሜሪካ። የቬንዙዌላ ህዝብ ሊያውቅ ይችላል፣ ሊያውቅም ይችላል። ነገር ግን የቬንዙዌላ መሪ ለህዝቡ አልተመቸም በማለቱ
በህዝብ ዘንድ እንኳን ህዝቡ የራሱ እንዲጥላው አድርጋ ወደ አሜሪካ ወስዳለች። ስለዚህ በዚህ ጉዳይ ላይ ልክ የሆነ ሰውን ቬንዙዌላ ላይ ሹመት ሰታበት ከዘኛው ሰው ጋር በመሆኑ ይህን ነዳጅ ለራሷ መጠቀም ትፈልጋለች። ለዛ ስል ነው የቬንዙዌላ መሪ ላይ ትኩረት አድርጋ ወደ አሜሪካ ወሰደችው። እንመጣበታለን። ወደዚህ ደግሞ ወደ አረቡ ዓለም ሲመጣ ኢራንና እስራኤል ጋር በነበረው ጦርነት ላይ ሆን ብላ ደረቷን ነፍታ የገባችበት ዋናው ምክንያት በእውነት የእስራኤል ጉዳይ አሳስቧት እንዳይመስላችሁ። ኢራን በሁለት በኩል አለች። በነዳጅ ክምችትም በዓለም ላይ የምትታወቅ ሀገር ናት። በነዳጅ ምርትም በዓለም ላይ የምትታወቅ ሀገር ናት። የኢራን ገቢ ምንጯም ነዳጅ ነው። ለበርካታ ዓለም ሀገራትም ነዳጅ ኤክስፖርት በማድረግ የምትታወቋም ኢራን ናት።